ዛሬ የመምጣቱ ተስፋ በተዘነጋበት ክርስቶስ ቤተክርስቲያን ውስጥ ሳይሆን አውጭ በተሰራ አጥር ውስጥ የተቀመጠበት ታይም ላይ መንፈሱና ሙሽራይቱ ናሊሉ በሚገባበት ሰዓት ያው የእግዚአብሔር መንፈስና ሙሽራው ኢየሱስ ብቻ ናያሉ ሙሽራይቱ ግን ባንቀላፋችበት ጊዜ ላይ እንገናኛለን። ጴጥሮስ መልእክት ላይ ጴጥሮስ 3 ላይ እንደተጻፈው ሁለተኛ ጴጥሮስ 3 ቁጥር 4 ላይ የመምጣቱ የተስፋ ቃል ወዴት ነው? አባቶቹም ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላል። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህም ምክንያት ያን ጊዜ የነበረ በዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለሳት ቀርተዋል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ታዲያ ትውልድ በዚህ ሰዓት ኢትዮጵያ አብያተ ክርስቲያናት ብቻ አይደሉም፣ ሌሎችም አብያተ ክርስቲያኖች የታለ የመምጣቱ ተስፋ ብለው በየራሳቸው ነገር እንደተያዙ ይመስል የእግዚአብሔር መሰዊያ እየረከሰ ሰዎችን በጸጋው ድነሃል አንድ የጌታ ኢየሱስ ክርስቶስን ስለተቀበልክ መንግስተ ሰማያት ያንተ ነች እያሉ ትውልድ ክርስቶስ ኢየሱስን ጳውሎስ የተናገረው እኔ ክርስቶስ ኢየሱስን እንደምመስል እናንተም እኔን ምሰሉ ብሎ ወዳለው ክርስቶስ ራሱ ወደ ተናገረው ስጋን በመስቀል ስጋን ወደ ላይ በመጣል የሚደረገውን ወደ ክርስቶስ ምሳሌነትን የማደግን ትምህርት ቤተክርስቲያን ደጇ ላይ አይደለም ከደጇ አስፈንጥራ ጥላ ሜዳ ላይ ባደረገችበት ታይም እንገኛለን። አሁንም ደግሜ ላለው የኢትዮጵያን አብያተ ክርስቲያናት ብቻ ሳይሆን በዓለም ላይ ያሉት ቤተክርስቲያኖች የፕሮስፔሪቲ ፕሪቺንግ የባለጸጋነት ስብከትን እንደ ዋና የክርስቶስ ትምህርት አድርገው ያስተማሩ የእግዚአብሔር መሰዊያ በተለያየ መልኩ እየረከሰ you are okay ያሉ ያኖርበት ባለበት ሰዓት ላይ እንገኛለን። ነገር ግን ማቴዎስ 25:13 ላይ ሲናገር ሰዓቲቱን አታውቁምና ንቁ ብሏል። ዛው ስፍራ ላይ ማቴዎስ 25 ላይ ስንመለከት ስለ 10ቱ ቆነጃጅቶች እናያለን። እንግዲህ እነዛ 10ቱ ቆነጃጅት የክርስቲያንን ሕይወት ምሳሌዎች ናቸው። ከ10ቱ ቆነጃጅት ውስጥ 5ቱ ልባሞች 5ቱ ደግሞ ሰነፎች ነበሩ።